ሰላም እንዴት ናችሁ? ውድና የተከበራችሁ የቻናላችን ቤተሰቦች ዛሬ ደግሞ እዚህ እንደምታውቁት የቴሌግራም ቻናላችን ላይ በቴሌግራም ቻናል ገንዘብ እንደሚሰራ ከዚህ በፊት ነግሬያችኋለሁ። ዛሬ እኔ በቴሌግራም ሰርቼ ገንዘቡን ሳወጣው ላሳያችሁ ነው የመጣሁት ማለት ነው። እና ደግሞ በዚህ በተጨማሪም እንዴት አድርጋችሁ በቴሌግራም ገንዘብ መስራት እንደምትችሉ እኔ ዛሬ ወደ $30 ሰርቻለሁ። እዚህ ጋር እያወጣሁ ማሳያችሁ $30 ወርዝ የሚያደርግ የቶን ኮይን ሲሆን አጠቃላይ በዚህ የቴሌግራም ቻናል $50 ገደማ ወይንም 28 ቶን ሰርቻለሁ ማለት ነው። ዛሬ እንዴት አድርገን እናወጣለን፣ እንዴት አድርጋችሁ ደግሞ በቴሌግራም ቻናላችሁ ገንዘብ እንሰራለን የሚለውን አሳያችኋለሁ ማለት ነው። እንግዲህ እዚህ ጋር ኮሌክቲቭ ያ ፍራግመንት የምትለዋን ትነኩታላችሁ። ከዛ እዚህ ጋር ፓስወርዳችሁን ወይም ፓስኮዳችሁን ይጠይቃችኋል ማለት ነው። ከዛ እዚህ ጋር ፓስኮዳችሁን ይጠይቃችሁ ወደ ፍራግመንት እንደዚህ ይወስዳችኋል። የቻናላችሁን ስም ይጠይቃችኋል። ኮሌክቲቭ ያ ፍራግመንት የሚለውን ነክታችሁ ኮሌክት የምትለዋን ትነካላችሁ። ሪከርዲንግ ብሎክቼን ይላችኋል። ልክ እንደዚህ በምታዩት መልኩ ሪከርዲንግ ብሎክቼን እያለ ትንሽ ይቆያል ማለት ነው። ይሄ ብዙም ደቂቃ አይፈጅም። ሪዋርድ ኮሌክትድ 16 ነጥብ እዚህ ጋር እንደምትመለከቱት ሪዋርድ ኮሌክትድ 16 2564 ቶን ተሰብስቧል ማለት ነው። የባይናንስ ኖቲፊኬሽንም እንደምትመለከቱት ከላይ ከጭንቅላት ላይ ገብቶልናል ማለት ነው ላይ እዚህ ጋር አንድ ጊዜ እመለሳለሁ ማለት ነው። ከዚህ በፊትም አውጥቼበታለሁ። እንዲሁም ደግሞ ስታርም ማውጣት እችላለሁ። ይሄ ወደፊት ይቀመጥ ብዬ ስላስቀመጥኩት ነው ማለት ነው። ለእናንተ አሳያችኋለሁ። አጠቃላይ ያለኝን ስታር ወደ 2900 ስለሆነ አንድ ፊቱን አወጣዋለሁ ብዬ ነው። እዚህ ጋር እንደምታዩት አውጥተነዋል። ያወጣነውን ላሳያችሁ። እዚህ ጋር መጥቼ ባይናንስ ጋር አንድ ጊዜ ብነካው እዚህ ጋር ወደ ባይናንስ ይወስደኛል ማለት ነው። እዚህ ጋር አሻራዬን ሰጣለሁ ማለት ነው። እዚህ ጋር $2700 የሚለው ሌላ ላይ ነው ያለው። እዚህ ጋር እንደምታዩት $126 ይሆንና እንደምታዩት 16.2 ቶን አካባቢ $26 አካባቢ ሰጥቶኛል ማለት ነው። ይሄው የገባበት ማለት ነው። እንደዚህ ወደ ባይናንስ ገብቶልኛል። ያው ባይናንስ ላይ እንደምታውቁት ወደ ኤክስቼንጅ ማድረግ ሁሉ ትችላላችሁ ማለት ነው። የዚህ ኤክስቼንጅ ላይ $2700 አካባቢ እንድሰራ ያገዘ ስራ ነው ማለት ነው። ቻናላችሁ እንዲሰራ ምን ማድረግ አለባችሁ ካላችሁ የመጀመሪያ ደረጃ ቻናላችሁ አክቲቭ መሆን አለበት። አንደኛ ሰዎች ሪአክሽን ማድረግ አለባቸው። ሁለተኛ በየቀኑ ፖስት መደረግ አለበት። እኔ በቀን ምን ያክል ፖስት ታደርጋለህ ብትሉ ለምሳሌ ይሄ ጃንዋሪ 6 ነው አይደለ? ጃንዋሪ 6 ማለት ትናንትና ነው። ትናንትና ከነጋው እንደምታዩት ማለት ምን ያህል ፖስት እንዳደረኩ እዚህ ጋር መናገር ትችላላችሁ፣ ማየት ትችላላችሁ ማለት ቢያንስ በቀን ከ5 እስከ 10 ፖስት ብትፖስቱ ሪኮመንድ አደርጋችኋለሁ። ሌላው ቻናላችን ላይ እንዴት ነው ማስታወቂያ እየታየ ነው እየታየ አይደለም የሚለውን ቼክ የምናደርገው ነው የሚጥያቄያችሁ። እዚህ ጋር እንደምታዩት ቻናላችሁ ላይ ጥያቄ እየታየ ነው ማለት ማስታወቂያ እየታየ ነው አይደለም የሚለውን ለማየት ልክ እንደዚህ ወደ ላይ ከመጣችሁ ወደ ታች መጨረሻ ላይ ከመጣችሁ በኋላ እንደዚህ ወደ ላይ ስክሮል ስታደርጉት ኤድ ሚል ይመጣላችኋል ማለት ነው። ይህም ማለት ቻናላችሁ ላይ ማስታወቂያ እየታየ እንደሆነ የሚያሳይ ነው ማለት ነው። ይህም ማለት ቪው ቻናል የሚለውን ነገር አንድ ጊዜ ስትነኩት ወደዚህ ይወስዳችኋል። ሰዎች ይሄንን በነኩት ቁጥር ለእናንተ በጣም ይከፍላችኋል። ባዩት ቁጥር ይከፍላችኋል፣ በነኩት ቁጥር ይከፍላችኋል። ይሄን እንደዚህ ባዩት ቁጥር የተወሰነ ለእናንተ ታገኛላችሁ ማለት ነው። በጣም አክቲቭ ቻናል ካላችሁ ከዚህ በላይም ልትሰሩበት ትችላላችሁ ማለት ነው። ያው በጣም አክቲቭ አይደለሁም እኔ ያን ያህል ማለት ነው። እና ምን ያህል እንደምሰራም እያያችሁት ነው። ወደ $50 አካባቢ ነው የሰራሁት ማለት ነው። አጠቃላይ ያንን ይመስላል ማለት ነው። እንዲሁም ደግሞ በቴሌግራም ቻናል ሌላ ገንዘብ የሚሰራው እንዴት ነው? በቴሌግራም ቻናል ሌላ ገንዘብ የሚሰራ ይላችሁ እዚህ ጋር ሪአክሽኖች አሉ። ይሄ አሁን ወስዱታል። እዚህ ጋር እንደምታዩት ስታር አለ። ስታር ሪአክሽን ማለት እኔ እዚህ ጋር ስለምገዛ ነው። እነዚህ ይሄ የተሰጠኝ ነው። እነዚህ በስጦታ መልክ የተሰጡኝ ናቸው። እነዚህ ከተሰጡኝ በተጨማሪ ደግሞ እገዛቸዋለሁ ከሰዎች። እዚህ ጋር 150 ስታር ገዝቼዋለሁ። እዚህ ጋር እንደምታዩት 119 ስታር ምናምን ነገር ይገዛል ማለት ነው። ሌላው ደግሞ ቻናላችን ላይ ጊፍት ይሰጠናል። ይህን ጊፍት ምን ማድረግ እንችላለን? ወደፊት ማለት ነው መሸጥ እንችላለን። እነዚህን ጊፍቶች ደግሞ በመሸጥ አሪፍ ገንዘብ እናገኛለን። ከስታር ብቻ እዚህ ጋር እንደምታዩት $18 አካባቢ አለ። ይሄንን ዊዝድሮ ማድረግ እችላለሁ ከፈለኩ። እዚህ ጋር የዛሬ ዊዝድሮ ይሄን ይመስላል። ከዚህ በፊት ደግሞ ዲሴምበር 27 ይሆናልና እዚህ ጋር ጃንዋሪ 7 ድረስ ማለት ነውና በምን ያክል ፍጥነት እየሰራም እንደሆነ ማየት ትችላላችሁ። ቻናላችሁ አክቲቭ ከሆነ በየቀኑ የምትፖስቱ ከሆነ ቻናላችሁ ኢንጌጅመንት ካለው እንዲሁም ደግሞ በጣም ግሮዙ አሪፍ ከሆነ ለምሳሌ የኔን ቻናል ላሳያችሁ። እዚህ ጋር ስታቲክስ ላይ ገብቼ ግሮዙ እንደምታዩት በጣም ሃይ ነው ማለት ነው። እንደውም አሁን ላይ ትንሽ ቀነስ ብሏል ማለት ነው። እና በደንብ ባደገ ቁጥር አሪፍ ገንዘብ የመስራት ቻንስ ስላለው እናንተም እንደዛ አድርጉ፣ በደንብ ስሩ። እዚህ ጋር ፖስቶቹ እንደምታዩት ከ2000 እዚህ ጋር እስከ 3000 ይታያሉ። በጣም ብዙ ፖስት በታየ ቁጥር ደግሞ
አሪፍ ነው ለእናንተ የሚሆንላችሁ ማለት ነው። ሶ ሁላችሁም ይሄን ነገር ጠንክራችሁ ከሰራችሁት ማለት ነው በደንብ ቻናላችሁ ያድጋል፣ እናንተም አሪፍ ገንዘብ መስራት ትችላላችሁ ማለት ነው። ቀጣይ ቪዲዮ ላይ ደግሞ እንዴት አድርጋችሁ በጣም ብዙ ገንዘብ በቴሌግራም መስራት እንደምትችሉ ስለማሳያችሁ ሁላችሁም ላይክ ኤንድ ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ።